አረብ ሀገራት ላይ የምትኖሩ ኢትዮጵያውያን እህቶቻችን ወይ ከገንዘብ ሳትሆኑ ወይ ከቤተሰባችሁ ሳትሆኑ የሰራችበትን ኦልሞስት የ1 ዓመት ከ8 ወር አካባቢ ደሞዟን እንግዲህ በኢትዮጵያዊ ጓደኛዋ ተቀምታ ተደብድባ በጣም በሚያሳዝን ሁኔታ ወደ ሀገሯ ተመልሳ ነገሮች በጣም ሲደራረቡባት ወደ ጎዳና ወጥታ ጎዳና ላይ እየለመነች የዚች ልጅ ቪዲዮ ያላያችሁ ትኖራላችሁ ያላሰብም እንግዲህ አጠር አድርጌ ለመናገር ያክል ልጅቷ አረብ ሀገር ረጅም ጊዜ ከቆየች በኋላ የሰራችበትን ኦልሞስት የ1 ዓመት ከ8 ወር አካባቢ ደሞዟን እንግዲህ በኢትዮጵያዊ ጓደኛዋ ተቀምታ ተደብድባ በጣም በሚያሳዝን ሁኔታ ወደ ሀገሯ ተመልሳ ከዛም በኋላ ደግሞ ሀገሯ ላይ እየሰራች ጥሩ ሁኔታዎች ተመቻችተውላት ጥሩ ገቢ ያገኘች በነበረበት ሰዓት ላይ እንግዲህ የፍቅር ግንኙነት ትጀምርና በመሃላቸው ያው ልጅ ይፈጠራል። ከዛም በኋላ እናቷ ትሞታለች። እነዚህ ነገሮች ይደራረቡባትና ስራዋን አቁማ እንግዲህ ፍቅረኛዋም ልጅ ማርገዟን ሲያቅ ከሷ ሸሽቶ ብቻዋን ችግር ውስጥ እንድትወድቅ አድርጓታል ማለት ነው። ከዛም በኋላ እንግዲህ ነገሮች በጣም ሲደራረቡባት ወደ ጎዳና ወጥታ ጎዳና ላይ እየለመነች ፍጹም ወይም ደግሞ አንቂ አንደበቶች በሚል የምናውቀው ፍጹም ያገኛት ማለት ነው። ታሪኩ በጣም የሚያሳዝነው ሙሉውን ገብታችሁ እዩት። ነገር ግን አንድ ነገር ብቻ መናገር እፈልጋለሁ። አረብ ሀገራት ላይ የምትኖሩ ኢትዮጵያውያን እህቶቻችን አብዛኞቻችሁ እንደዚህ አይነት ነገር በተደጋጋሚ ይከሰታል። ገንዘባችሁን ብዙዎቻችሁ ስትበሉ ጓደኛዬ የወሰደችብኝ እህቴ፣ አክስቴ እያላችሁ የተለያዩ ነገሮችን እናያለን እና ለምን እንደሆነ አላውቅም። ቢያንስ ብልጥ ልጅ ከሰው ይማራል ነው የሚባለው። ሁሌ ከራሳችሁ እስኪደርስ ድረስ አትጠብቁ። በጣም የተለያዩ ሰዎች በሶሻል ሚዲያ ወጥተው እንደዚህ ችግራቸውን ሲያጋሩ እያያችሁ አሁንም ድረስ ግን እንደዚህ አይነት ነገር ይፈጠራል ማለት ነው። በተቻላችሁ አቅም ከወንድምም ከእህትም ከጓደኛም በገንዘብ ባትነካኩ የተሻለ ነው። ምክንያቱም አሁን ጊዜው በጣም አስቸጋሪ ነው። በዛ ላይ እናንተ ልጅነታችሁን ያጣችሁበት ገንዘብ ነው። ማንም ሰው እንዲጫወትበት መፍቀድ የለባችሁም። በተቻላችሁ አቅም በገንዘብ ከእናትና ከአባቶቻችሁ ጋር እንኳን ቢሆን ላለመነካካት መሞከር ነው ያለባችሁ። በራሳችሁ የባንክ አካውንት ከፍታችሁ ሴቭ ማድረግና የልፋታችሁን ዋጋ ጥሩ ቦታ ላይ ማዋል ነው ያለባችሁ። ምክንያቱም እድሜ ይሄዳል። ብዙዎቻችሁ በአረብ ሀገር ስትሰቃዩ ከኖራችሁ በኋላ መጨረሻችሁ ላይ ግን ወይ ከገንዘብ ሳትሆኑ ወይ ከቤተሰባችሁ ሳትሆኑ በጣም ብዙዎቻችሁ ስትጎዱ እያየን ስለሆነ በተቻላችሁ አቅም ከእንደዚህ አይነት ነገር ራሳችሁን ጠብቁ። አመሰግናለሁኝ።